አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እስኪ ዛሬ ደግሞ ፈጣየርና ሀሊያ አብረን እንስራ ማለት ነው። ሀሊያ እና ፈጣየር አሁን ረመዳን እንደመሆኑ መጠን ያኔ በሁለት ዘምዘም እንዴት ከምታወቁ ሀሊያና ፈጣየር አንድ ላይ አድርጌ ነው የማወቀው። እንዴት አድርጌ በቆንጆ ሁኔታ እንደማወቃ ላሳያችሁ ማለት ነው። ዋና አቦካኩ ነው እንጂ አጠቃላሉ በፈለጋችሁት ስታይል ብትጠቀልሉት ራሱ ችግር የለውም። ግን ዋናው እዚህ ጋር ልንመለከተው የምንገባው ነገር ምንድነው? የሊጥ አቦካካችን ነው። ብዙዎቻችን የምንሳሳተው ከሊጡ ነው። ሊጡን አሳምረን ካቦካን እንደፈለግን አድርገን እንጠቅልለው እንደፈለግን አድርገን ብንሰራው በጣም ቆንጆ እና ደስ ያለ ቆንጆ የዳቦ ስታይል ነገር በጣም ቆንጆ ነገር ይሆንልናል ማለት ነው እና ሶፍት ይሆንልናል። ስለዚህ አሁን እኔ ምንድነው መሰላችሁ ውዶች እዚህ ጋር ወተት አድርጋለሁ። ወተትና ስኳሩ በዚህ 5 ነው ያረኩት። በዚህ 5 ስኳር እኔ ብዙ ስለማቦካ ነው፣ እናንተ እንደመጣላችሁ። እዚህ ጋር ደግሞ እንትን አለኝ ወተት የኩባያ በወተት ማለት ነው በብርጭቆ አሙቄ 1 ብርጭቆ ነው እዚህ ጋር ሳህናው ላይ ያረኩት። ይሄ ግን ግማሹ ነው፣ እኔ ብዙ ስለማቦካ ነው። 5 ሳህና ነው 4 ሳህና ነው የሚያቦካሁት ማለት ነው። ለዛ ነው ወተት ደግሞ የተጠቀምኩት ይሄንን ነው። ይህን መቼም አያውቅም አረብ ሀገር ያሉ ልጆች እየቀለላችሁ የጎማውም ሊሆን ይችላል ማለት ነው። ዘይት አለኝ እዚህ ጋር የበቆሎ ዘይት በዚህ 2 ነው የማረገው በፊንጃን ማለት ነው በሲኒ። እናንተ ዱቄት ያረኩትን እንግዲህ በዚህ ስለሆነ 2 ዘይት የምጠቀመው። ይሄ ሳህን ነው በዚህ 4 ነው ያረኩት። ለምን እኔ ቤተሰቦች ስለሆኑ ብዙ ስለሆኑ ለሀዲያም ስለምጠቀም። ስኳሩን ቅርታ ሳላሳያችሁ ስኳሩና ወተቱን አንድ ላይ ከቀላቀልኩት በኋላ ነው ያሳየኋችሁ። ጨው እዚህ ጋር አደርጋለሁ ማለት ነው። ካሜራ በዚህ 2 ማንኪያ በዚህ 2 ካሜራ ማለት ነው። በሾርባ ማንኪያ 2 ማለት ነው ካሜራ። ስኳር 5 አድርጌያለሁ። ያው ስኳሩና ወተቱን ቀላቀል በደንብ እንትን እስከሚዋሃድ ድረስ መደባለቅ አለባችሁ ማለት ነው። ይሄው እዚህ ጋር ካሜራ ማለት ነው። ካሜራ እርሾ የዳቦ እርሾ ማለት ነው። ከዛ ይኸው 2 በሾርባ ማንኪያ ማለት ነው። ቤኪንግ ፓውደር ይሄ ማለት ነው። ቤኪንግ ፓውደር ትንሽ ነው የምታረጉት። ቤኪንግ ፓውደር ይሄው ቤኪንግ ፓውደር ትንሽ ነው የሚያደርጉት፣ ግማሽ ማለት ነው። ቤኪንግ ፓውደሩን ከዱቄቱም ጋር ማድረግ ትችላላችሁ። እኔ ግን ያው ለእናንተ እየቀረስኩ ስለነበረ ይቅርታ አድርጌዋለሁ። እንግዲህ ስለማልደፋ ቀላረገው ነው ማለት ነው። ግን ቤኪንግ ፓውደሩን ከዱቄቱም ጋር ማድረግ ትችላላችሁ እና ጨውን ማለት ነው። ጨው እንግዲህ ያው ሁሉም ሰው እንደመጠኑ ነው የሚያደርገው ማለት ነው። እኔ ግማሽ ማንኪያ አላረግበት ነው ጨው እዚህ ዱቄቱ ላይ ነው ያደረኩት እኔ። ጨው እንግዲህ ሁሉም ሰው እንደ መጠኑ ነው የሚያደርገው። ምክንያቱም እንደ ዱቄታችሁ ማለት ነው። ቆመ መጠን አይቻልም። እናንተ እንደ ዱቄታችሁ ነው የምትመጥኑት። እና እዚህ ጋር እንቁላል አለኝ። ይህን እንቁላሉን ነጩን ክፍል ነው የማደርገው። በኋላ ላይ ያው ለመቀረጽ ትንሽ ስለማይመቸኝ ነው ለማብካት በአንድ እጄ ስለሆነ የምቀርጸው አይመቸኝም። ነጩን ክፍል ብቻ ነው አስኳሉን። ይህንን ቢጫውን አስኳል ነው የምንለው በኢትዮጵያ። ቢጫውን እዚህ ጋር አደርገዋለሁ፣ አልፈልገውም ማለት ነው። እዚህ ጋር ከመጣኝ በኋላ ይሄንን በዚህ እስከሚሟሟ ድረስ ካሜራውና ስኳሩ ውስጥ በጣም ስኳሩ እስከሚሟሟ ድረስ ትመቱታላችሁ ማለት ነው። እንቁላል ሽታ የማትፈልጉ የተፈጨ ሄል አድርጉበት ለአጅናው ላይ ማለት ነው። እንቁላሉ ሽታ እንዳይመጣባችሁ። ሲጀምር ነጩን ክፍል ስለሆነ የምታደርጉት አይሸትም። ከላይ ደግሞ ምን እንደምትቀቡት ታውቃለች። ስንጠቀለል እናየዋለን አብረን ማለት ነው። እኔ እንቁላል አልቀባም። ብዙዎቹ እንቁላል ነው ከላይ የሚቀቡት፣ ግን እኔ ግን እንቁላል አልቀባም። ፍሩን ውስጥ ሳስገባ ይሄ የወተት አረቦች ለሻይ ወተት የሚጠቀሙት የለም አቡከሱ፣ እሱን አቡከስ ሀሊብ ነው በሳህን አረግና ከላይ ቅብት ቅብት አድርጌ ፍሩን ውስጥ ማስገባው በጣም ቆንጆ ነው የሚሆነው ማለት ነው። አሳያችኋለሁ።
ያው በፊት ስለለካሁት ዱቄቴን ዝም ብዬ ነው የማረገው አሁን። ምክንያቱም በፊት 4 እንደሆነ በዚህ ነግሬያችኋለሁ፣ በዚህ ሳህና ማለት ነው። ስለለካሁት አሁን ዝም ብዬ አረጋለሁ ማለት ነው። ዛቅ ዛቅ እንዲመች ያው እንቁላሉን ልሰብር ነው፣ አይመቸኝም ላቆምባችሁ። ይኸው እዚህ ጋር አስፋሩን አውጥቼዋለሁኝ ማለት ነው። እንቁላሉን አስፋር ያደረኩት ቤጅ ነጩን ነው ማለት ነው። ነጩን ክፍል ይኸው እዚህ ጋር አድርጌያለሁ። ያያችሁት ውዶች። አሁን እንግዲህ ላቦካን ነው ማለት ነው። ከስር ያረጋችሁት ከካሜራው ጋርና ከስኳሩ ጋር ያረጋችሁት ወተት ካለበቃችሁ ከላይ የሆነ እዚህ ያዘጋጀሁት አለኝ ጨምራለሁ ማለት ነው። እና አሁን ዘይቴን አረጋለሁ። እኔ እንደነገርኳችሁ ሁለት ነው የማረገው። ለምን ሊጤ ብዙ ነው። ገባችኋል? ሊጤ ብዙ ስለሆነ እናንተ ግን ግማሽ ከሆነ የምታረጉት እንትላላችሁ ማለት ነው። አንድ ፊኛን አንድ ሲኒ ይበቃችኋል ማለት ነው። ዘይቱ እዚህ ጋር ሮብ እየፈጣሁ ነው። ሮብ ብቻን ታቋታላችሁ። እችን አንድ ያደርጋለሁ እዚህ ሊጤ ላይ ማለት ነው። ይሄው አንድ ሮብ አድርጌያለሁ ማለት ነው። ትንሿ ሊጤ ናት። ይህን ይመስላል አቦካኬ። አጠቃላላሉን እንግዲህ ያው ቪዲዮ መቀጠል አልችልም። ማታ ስለሆነ ቁርስ ስለምሰራው በስልኬ ስለሆነ የምቀርጸው ሌላ ስልክ ስለሌለኝ ስልኬ ስለምፈልገው ጠፋዋለሁኝ። ያው ዋናው አቦካኩ ነው የሊጥ እንግዲህ ማለት ነው። ፈጣሪ አቦካኩ ነው ዋናው። አሰራሩ አጠቃላላሉ ቀላል ነው ማለት ነው። ይሄው ወደ ተመልካቾቼ ሊጤ እንደዚህ ሆኗል። አሽቼው ይሄው እንደዚህ ልልት ያለ ሊጥ ነው ያረኩት። እንደዚህ ልልት ያለ መሆን አለበት። አሁን ያው ሳህናውን እንደይዝባችሁ ዘይት ቀባ ቀባ አድርጋችሁ እንደዚህ ታርጋችሁ እንትንትታችሁ ፕላስቲክ ሽፍን አድርጋችሁ አኖሩት ማለት ነው። ይሄው ወደ ተመልካቾቼ እንግዲህ ሽፍን አድርጌ በዚህ መልኩ አኖራለሁኝ። 1 ሰዓት ወይም ደግሞ 35 ደቂቃ ይላል። 45 ደቂቃ ግን ትክክለኛ እኔ 1 ሰዓት ነው ኩፍ እንዲል የማደርገው። ምክንያቱም እንዳያችሁት እንትኑን ወተቱንና ይሄንን ስኳሩን አማሞቼ ካሜራውን አላቆየሁትኝም። ወደው አማሞቼ ነው ያቦካሁት። ስለዚህ እኔ 1 ሰዓት ነው የምተወው ለመብካት ማለት ነው። ሀቂቃ ቆንጆ ሆኖ የሚቦካ 1 ሰዓት ሲቦካ በጣም ቆንጆ ይሆናል። ይህን ይመስላል አቦካኬ። በኋላ ደግሞ ፍሩን ውስጥ እንዴት እንደምከትና እንደምል አሳያችኋለሁ በሌላ ቪዲዮ። በዚህ ለማድረግ በስልኬ ስለሆነ የምቀርጸው ያው ስልኬን ስለሚጠቀምበት ሌላ ነገር ያው ይቋረጥብኛል ቪዲዮ ማለት ነው። ያንን ደግሞ ለብቻ ቀርጬ አሳያችኋለሁ ማለት ነው። እና አብሽሩ እንግዲህ አላህ በያለንበት ሰላም ያደርገን። መልካም ረመዳን ያደርግላችሁ። ለሙስሊሞችም ክርስቲያን ተከታታዮቻችንም ደግሞ ክርስቲያን ወገኖቻችንም እንትናችሁ ጾማችሁ ነው መሰለኝ አሁን ላይ። የእናንተም እንግዲህ አላህ በያላችሁበት ይጠብቃችሁ ማለት ነው። አብሽሩ ውዶችዬ።